አንተ ግን መቼ ነው ደህን የምትከፍለኝ? ውይ ናለበት ሰላም አውለኝ ብለሽ ብትነሽ እናንተ ሴት አዳራኝ ውስጥ ተባሉ ከብር ጋር ያላችሁ ችግር አይገባኝም። ኧረ እባክህ ልብስ መሰለ እንዴ መሸጥል ስጋዬን እኮ ነው። እሺ ወይዘሮ ቤቲ ስጋ ስንት ገባ እናትሽ? አትቀልድ ናት። የሰባት ቀን እንዳልከፈልከኝ ጭራሽ ያመጣችሁ እንዴ? መቼ ጨምሮሽ ነው ደግሞ 7 ቀን ነዳ ያለብኝ? እንዴ የቀለድክ ነው አይደል? የቀለድሽ ያለሽው ማጭልሽ በላሁን ብሬን ክፈልኝ። የምን ብር ነው? ውይ ስልክ ይጣ ሄሎ ወይ እናቴ እንዴት አደርሽ? እኔ ፍቅር ደህና ነኝ እናቴ። ምን እየመጣች ማለት የት ነው የምትመጪው? በር ላይ ነኝ እንዴ? ለምን ማለት በጠዋቱ ምን ትሰሪያለሽ? አይ ሱማች ያለሽ ግን አልተረሳውም ብዬ እኮ ነው። እሺ መጣ። እሺ ወዴት ነው የምደብቅሽ? ግን ባትችል ነው ሻርክ ውስጥ ግን አልጋ ውስጥ ግን ታነሽ። ኧረ በእናትህ አልጋ ውስጥ እሺ ይኸውልሽ ትንሽ ነው ሽናለሽ ተጠብቂ። ግን ገንዘብ ተሰጠኝ። እሺ ሽና ነገሮታችን ኪሽን ውስጥ ገብተሽ ጠብቂኝ። እሺ ይኸውልሽ ገንዘቡን በኋላ ሰጥሻለሁ። አሁንሽ ፕሊዝ እባክሽ ይሄን ብቻ አድርጊልኝ እሺ? እሷ ሳታይም ከዚህ ቤት መውጣት አለብሽ እሺ? ጥሩ እናት አልሰማሁትም እኮ ለዛ ነው ደውዬ ስንት ሰዓት ነው እኮ ተኝቼ እኮ ነው እናቴ። ግን ደህና ነሽ? ደግሞ እንዴት ነው ፍቅ እንዳልሽኝ እንደነበር አታውቂም። ከዛ ነው አሁን ደውዬ የኔ ፍቅር ደውላ አታውቅም ለማለት ነው። ለማንኛውም ብሩን አስገብቼልሃል። ደግሞ እንደበፊት አጥፋዋለሁ። እሺ የምርሽ ነው እንዴ? ስቀለድ አይተኸኝ ታውቃለህ? ማን ነው ማክቤል እንዴ? አረ ምን ነው በቃ የሰማው መሰለኝ ሲኩራኩ። አይ አይጦች ይሆናሉ። ምን እነዚህ አይጦች እኮ አስቸግረውኛል እኮ የኔ ፍቅር። ብታይ እንዴት እንዳሳቀቁኝ ብታይ። ደህና ነገር አይደል? ደህና ነኝ እናቴ። ምን ሆናለሁ? እሺ አንዴ አባረራቸው ልምጣ መሰለኝ። አንቺ ጤነኛ አይደለሽም እንዴ? ምን አልኩ? እርቦ ነበር እየበላሁ ነው። ምን ችግር አለ? ወዳ አንቺ ችጋራ ጠላኝ። ያምላኬ አንቺ ልታሳብችኝ ነው እንዴ? ታሳብችኝ ነው ወይ? 5 ደቂቃ መታገስ ያቅትሻል እንዴ? ሚስት በጣም ቆንጆ ናት። እባክህ አይመለከትሽም እባክሽ። ፖርኩ ውስጥ አስተላልፍ ነው ትወጣለህ ወይስ አብረን እንውጣ? ይኸውልሽ መብላት ካለብሽ በስርዓቱ ቀስ ብለሽ ቢ እሺ? አንድ ድምፅ እንዳታሰሚ ይወጣል እንጂ አንቺ የዛሬዎቹ ደግሞ ይለያሉ። አሁንስ እንዴት ምርር እንዳለኝ እንደዚህ አይጦች ያሰቀኝ ነገር የለም። ላውራ ፈልጌ ነበር ግን አልተሳካልኝም። ምን ነው ፍቅር አታዋሪኝም እንዴ ታዲያ?
አይ የምሄድበት ቦታ ላይ እንቸኩላለሁ። ትሄጂ ነው? እሺ አባቴ ዛሬ ግን ደህና ነው? ምን ነው? እንጃ ፊት ልክ አይደለም። ኧረ በቃ ለማንኛውም ልሂድ። በቃ እሺ። ያንቺ ማድረግ ቆራባሽ እየሞከርሽ ነው። ምንድን ነው? ምናባሽ ለማድረግ እየሞከርሽ ነው? ልቀቀኝ በእናትህ፣ ትንፋሽ እያጠረኝ ነው። ልቀቅሽ። ትሰሚኛለሽ? አንቺ ስራሽ አንድና አንድ ብቻ ነው። እሺ እሱም ሴት አዳረኝበት። እሺ እሱን አውቃለሁ፣ አንተ አትነግረኝም። እሺ ግን ምን ለማድረግ እየሞከርሽ ነው? ከፍቅረኛ ጋር ለማጣላት እየሞከርሽ እንዴ? ፍቅረኛ ነኝ እኮ። ለካ ፍቅረኛ አለ። አላወኩም ነበር። ቆይ ፍቅረኛ እንዳለ አሁን ነው የምታስታውሰው? ሴትዮ እባክሽ አሁን ውጭ ቢመጣሽ። እንደውም ብሬን ሳትሰጠኝ አልወጣም። እባክሽ አልወጣም። ሽቱ ምን ይበላትሽ? ሷም ወራለባ ይሄጂ ስልክ ክፍት እኮ ነው። ስልክ አላልኩም እኮ። እሺ ደህና ነህ? ደህና ነኝ። ቻው በቃ። እሺ ቻው። እወድሻለሁ። ፊትም እንደሚመስል ባየው ጣርሙት ያየ እኮ ነው የምትመስለው። አይመለከትሽም እባክሽ። አሁን ውጭ ሊበላትሽ። ብሬስ የምን ብር? እሺ ለማንኛውም አሁን ይድላል። ስመለስ ግን ብሬን አዘጋጅልኝ። እሺ አንቺም እኮ ብር እንደሌለኝ እያወቅሽ ነው የምትጠይቂ። እሱ እኔን አይመለከተኝም። እሰጥሻለሁ። ይዤው ባባይ በላት ወሳኝ ሰዓት ላይ ነው የመጣው። ኧረ እባክህ ደግሞ ምን ልጠይቀኝ ነው? አያልቅብህ። ምን እጠይቃለሁ? ግዴታ የሆነ ነገር ልጠይቅህ ስል ነው እንዴ የምጠራክ? ይኸውልህ ብር እንዳትለኝ የለኝም። ካመጣሁ ማድረግ አይቻልም። ትንሽ ብር እፈልጋለሁ። አንተ አይደብርም እንዴ? ያለብን ዕዳ እራሱ መች ከፈልከኝ? ትንሽ ቀን ነው እኮ እከፍልሃለሁ። ትንሽ ቀን ስጠኝ አልኩህ አይደል እንዴ? ለምን ፈልገው ነው ግን? አንዷን ሴል ታምጣብህ ነው አይደል እንዴ? ኧረ እባክህ እንደዚህ አይነት ነገር እንደተውኩ አልነገርኩሽም እንዴ? ናቲ እስቲ አንድ ነገር ልንገር። ሴተኛ አዳሪዎች በሙሉ እኮ ደንበኛቸው ሆናል። እኔ የምፈራለሁ በሽታ እንዳይዝ ብቻ ነው እንዴ። ምን ሆነ ነው? ኧረ በስመ አብ እንደዚህማ አትገምተኝ። የምር እንደዚህ እንዳትገምተኝ። አይመስለኝም። አንተ መቼም እንደዚህ አይነት ነገር አታውቅም። አታካበድ እባክህ። እሱ አያገባክም። እንዴ ምን አይነት ሰው? እስቲ እኔ ከማውቃቸው እንኳን ልብት አይደለም። ቤቲ፣ ቲና፣ ሃና ምናምን እንዳለ ጨርሳችኋል እኮ። ኧረ በቃ እባክህ እንዴ በቃ እንዴ። ኧረ ወደዛ ሂድ በእናትህ እንዴ። እስቲ ለምን ክፉ ነገር እንድናገር ታደርገኛለህ? ሌላ ነገር አልጠየቅኩም እኮ። ለማንኛውም ትራንስፈር አደርግልሃለሁ። ይመች። እኔ እሱን አይደል የምፈልገው። እሺ ለማንኛውም የሄደበት ቦታ አለ። መልካም ውሎ። ቦታ አለ። ይመች። ወዳልሻል። እሺ እስኪ
እስኪ በእናታችሁ እናንተ ልትገሉኝ ነው እንዴ? ያልነገርከውማ አንተ ነህ። ወይኔ ወገቤ ምሽለ እንዴ አያስፈልግም። አሁን ውጡልኝ በእናታችሁ። ምን ውጡልኝ። የሰማችሁ አልፈልጋችሁም ከዚህ በኋላ። ወይኔ ከአንተ ጋር ስንት ቀን ነው በነፃ ያደርኩት? አይመለከተኝም። ስራ እኮ ነው። አይደብርም እንዴ? አይመለከተኝም አልኩሽ። ሳትከፍለኝ ወዴትም አልሄድም። በነገራችን ላይ እኔም ሳትከፍለኝ አልሄድም ዛሬስ እንዴ። ኧረ ትሰሙኛላችሁ? ለአሁኑ ውጡልኝ እሺ? ሁለታችሁንም አልፈልጋችሁ ደግሞ ልብሴ። አንቺ ግን አይደብርሽም እንዴ? ምን ደብረኝ? ምን አለበት ዛሬ እንኳን ብትፋች? የሁለታችንም ደንበኛ ነን። አፍሽን አትክፈችሽ። አንቺ ግን ቆይ መቼ ነው ካፍሽ ጥሩ ቃል የሚወጣ? ዝም ማለት ትችያለሽ? ቆይ ግን ባለፈው የሰጠውን ብር የተደረገው እንዴ? ብድር እንዳለብኝ ታውቂያለሽ እንዴ? ደግሞ በዛ ሙሉን አልከፈልኩት ይቀርልኝ። ቆይ እሺ ለምን ስራ አትጀምርም? እስከ መቼ እንደዚህ ተቀምጠህ ትችላለህ? የጊዜው ሁኔታ እኮ ነው። መጀመሪያ እኮ ይቀራል። ያው በጊዜው በቅርቡ እጀምራለሁ። የአክስቴ ልጅ እንኳን ደህና መጣሽ። ተዋቂያት የአክስቴ ልጅ ነች። ፍቅረኛዬ ነች። ህሊና ትባላለች። እሷ ደግሞ የአክስቴ ልጅ ቲና። ግን እኮ አክስቴ እንዳለ አዎ፣ ግን ረስቼው እኮ። እሺ ተቀመጠ። እሺ አመሰግናለሁ። ስብሰባ ላይ ትንሽ አትቆይም? አይ ተቸኩላለሁ። እሺ ሂጂ። ኧረ ብትቆይ እኮ ብዙ ነገር እናወራ ነበር። አይ እንግዲህ ሌላ ጊዜ እናወራለን። ቻው። እሺ ቻው። ቆይ ለምን መጣሽ? እደውልልሻለሁ ብዬሻል ነበር እንዴ? መምጣቴማ ለእኔ ጥሩ ነገር ነው። ብዙ ነገር አሳይቶኛል። ምንድን ነው ያሳይሽ እባክሽ? እኛ እንደዛ ስታመናጭቀን እኮ እንደዚህ ምትፈራት መስል ማለት ምትፈራት መስልም ለካ እንደዚህ ፈሪልክ እየሰደብሽኝ መሆኑ ነው እንዴ? ኧረ እኔ እንደዛ አልመጣሁም። ምን ልትሰሪ መጣሽ? ስልኬን ረስቼ ነው የመጣሁት። ብትደውይልኝ እኮ አቀብልሽ ነበር አይደል? የጓደኛዬ ስልክ ነው አሁንም ይዤ የመጣሁት። ለማንኛውም ደግሞ ዛሬ በጣም ደብሮኛል እና ለምን ፈታ አለኝ? ኧረ ደስ ይለኛል የምትከፍለኝ ከሆነ። በቃ የዛሬን በፓኬጅ አድርጊልኝና ፈታም። ውይ ናቲ ደግሞ ችግር አለብህ። ቆይ ምን አይነት ሰው ነህ ግን? ምን አይነት ሰው መስልሻል? ደግሞ ፍቅረኛ አለ እንዴ? ለምን እንደዚህ አይነት ነገር አይቀርብም? ቆይ አንቺ ለምን አይቀርብሽ? ይመለከታል። ለምንድን ነው? አይ መናገሩ አስፈላጊ ነገር አይመስለኝም። ችግር የለውም ንገሪኝ። አይመለከትህም አልኩህ። አንዴ ምን ያደርግልሃል? ንገሪኝ። ከቤት ተዋረድኩኝ። በቃ መስራት ነበረብኝ። ስራውን ጀመርኩ። የስራ ባልደረባሽ አይደለም እንዴ? ኡፍ አንተ ደግሞ እኔ በቃ ከዚህ በላይ መናገር አልፈልግም። ልታለቅሽ እንደሆነች አላለቅስም። ለምን አለቅሳለሁ? ከትምህርት ቤት እየተመለስኩ መንገድ ላይ ምን አጋጠመሽ? ከኋላ ጥቁር መኪና እየተከተለኝ ነበር። ከዛስ? አስገቡኝና ደፈሩኝ። ቆይ ለምን ለቤተሰብ አልተናገርሽ? ፈርቼ። ለምን ፈራሽ? አስፈራሩኝ ማለት? በሰዓቱ እኔም በጣም ልጅ ነበርኩኝ። መናገርም ፈራሁ። ታዲያ አንቺ እንዴት አደረግሽ? ወዴ እየገፋ ሲመጣ ማርገዝ የታወቀና ከቤት ፋሚሊ አባረረኝ። ልጅ አይደለሽ እንዴ? ለምን ከቤት ያባረሩሻል? ያው ማርገዝ ሲታወቅ። ከዛስ ምን አደረግሽ? እናትሽ? አንድ ሬስቶራንት ገብቼ ስራ ጀመርኩ። ቆይ እና ለምን አላስወራችሽው? መውረድ አይችልም አሉ። ቀኑ አልፎ ነበር። 4 ወር ሆኖት ነበር። እሺ ከዛስ?
ያው አብሮኝ የሚሰሩ ጓደኞች ያገዙኝና ወለድኩኝ። አልገባኝም። ቤት ተከራይታችሁ ትኖሩ ነበር እንዴ? አዎ ተከራይቼ ነበር። እንደዚህ አይነት ስራ ጀመርኩ። ታዲያ ልጅሽን በእንደዚህ አይነት ስራ ነው እንደምታሳድጊው ወይስ ሌላ ልፋት ያለው ስራ መስራት አትፈልጊ? አሁን ከሚሰራው ስራ የበለጠ የሚያስጠላ ስራ አለ ብለክ ነው? ቆይ ግን ለምን ፍቅረኛ ይዘሽ ከእንደዚህ አይነት ህይወት ውስጥ አትውጪ? ኧረ እባክህ ልክ እንዳንተ ማለት ነው። ኧረ ሙዲያሽ እንደፈለክ ማሰብ ይችላል። በቃ ሙሉ ነገር ተይውና ፈታ በል። የምትከፍለኝ ከሆነ አልኳት ፈታ በል። በቃ አልተሳካልኝም። ሂድ። ምን አልሳካው? ረበሽኳችሁ? ኧረ አልረበሽከንም። ብር ፈልጌ ነበር የመጣሁት የለኝም አለኝ። ደህና ዋሉ። እሺ በቃ እደውልልሻለሁ። እሺ አንተ ስትለወጥ አይን የለህም አይደል? ትቻለው ብለኛል ነበር። ሁለት ዳለች ሰምታት የለ እንዴ? አሁንስ ምርር ነው ያለኝ እንዴ? ቆይ እኔን አረኩት ነገር አንተ ለምን ይበራል? አረ የኔ ብር ይጨፈጨፋል፣ አንተ ሴቶችን ጨፈጨፋለህ። እውነት ለኔ ብር መስጠትህ ያንገበገበህ ነው እንዴ? አዎ ያንገበግበኛል። እስቲ እንደ ትልቅ ሰዋስ ማክፊል እየሰደብከኝ እኮ ነው። አልታወቀም እንዴ? ስለሰደብኩ ደበረ ናቲ። ለአንተ ገንዘብ መስጠት አይደለም የሚደብረኝ፣ ገንዘብ እየሰጠው ሌላ ነገር ውስጥ እንድትገባ እያደረኩ ነው። ይኸውልህ እኔ የማይሆን ነገር ነው አላልኩም አይደል? ለኔ ቢሆን ነገር ከሆነስ እንደዚህ አይነት ጓደኛ እንዲኖረኝ አልፈልግም። ስለዚህ ስትል ማክፊል በፈጠረ መጥፎ ነገር እንድናገር አታድርገኝ። ተናገራ። ስማ አንተ የራስህ ጉዳይ ነው። ሁሉ ነገር እያወቅህ ነው እንደዚህ ነገር ውስጥ የገባው። እኔ ማዝነው ለህሊና። አዎ ለህሊና ትንሽ ዘንላት እንጂ። በጣም ጥሩ። ለሷ ማዘን ጀመርክ እንዴ? እንዴት አላዝንላት? ከሁሉም ጋር የተጋደምክ ከሷ ጋር ሄደ ትጋደማለህ። ታዲያ ለምን አትነግራት? አስብላት እንጂ ብትታመምስ? ይኸውልህ ማክፊል ወይ ጥቅልል አድርገህ ለምን አታገባት? እንደዚህ አይነት ቆሻሻ አይምሮ የለኝም። እሺ የራስ ጉዳይ፣ ገደል መግባት ይችላል። ማክፊል አንተ እንደዚህ ማለት ጀመርክ? እኔ አላምንም። ለሰሪ መጣሽ። አቸኩል ጥሩ አይደለም። እሺ አንተ ስትቀየር አይን የለህማ። ቆይ መቼ ጠራሁሽ? አታስብ። ከዚህ በኋላ አንተ መጥራት አይጠበቅብህ። ማለት አንዴ ብቻችንን ማውራት እንችላለን? ለምን ሲባል ነው ብቻችንን የምናወራው? ማውራት ያለብሽን ነገር አውሪና ውጭ። እናትሽ ማካ አንዴ ብቻችንን እናውራ። ትወጣለህ? እሺ ወጣሽ። አረ ባባይ እንዴ ይኸውልሽ ማውራት ያለብሽን ነገር አውሪና ውጭ። ለነገሩ አንተ ነገ መስማት ስለማይቀር ችግር የለውም። ተቀመጥ። እሺ ምንድን ነው የምታወሪው? ከዚህ በኋላ አብረን መኖር ያለብን ይመስለኛል። ለምን ሲባል እባክሽ? የልጅ እናት ስለሆንኩ ነው። እርጉዝ ነኝ እያልኩ ነው። ማለት ከማን ካላመንክ ይኸው። አልሰማሁትም እባክሽ ትደግሚልኛለሽ? አርግዣለሁ እያልኩ ነው። ምን መቼ ነው እባክሽ? ባለፈው እንግዲህ የአብረን ስንተኛ መከላከያ አልተጠቀምንም ነበር። እኔም ረስቼው ስለነበር መድኃኒት ነው የወሰድኩት። ኧረ ሌላ የምትይው የለሽም? እየቀለድኩ አይደለም። እየቀለድሽ ያለሽውማ አንቺ ነሽ። ያንተ እንዲቃላ ብቻዬን አሳድጋለሁ ብለህ ካሰብክ በጣም ተሳስተሃል። እሺ አስወርጃዋ ታዲያ። ማስወረድ ስለማልችል ነው እንጂ አንተ ጸባይ ጠፍቶ መሰለህ እዚህ የመጣሁት። ለምንድን ነው ማስወረድባችሁ? 4 ወር አልፎታል። እና ታዲያ እኔ ምን አገባኝ? ያው ውጪ ልበላትሽ። ካልሆነ እንጀራ እናቱን ስጠው እንዴ? አረ ለኝራ ላገናለሁ ብለሽ እያስፈራራሽ ነው እንዴ? ያልተተው ምን ሆነ? አይመለከትም እባክህ። እንዴት ነው የማይመለከተኝ? ይኸውልሽ አሁን ውጪ ልበላትሽ። አልወጣም። ውጪ ልኝ አልኩሽ። አልወጣም አልኩ።
አይመለከትም። አንተ ደግሞ አረፈ ተቀመጥ። ይመለከተኛል። አይመለከትም አልኩህ። ውጭልኝ አንቺው። አልወጣም። አሁን ውጭልኝ በእናትሽ። የትም አልሄድም አልኳል እንዴ? ይኸውልሽ ቆይ አንቺ ግን ትንሽ እንኳን አይደብርሽም? የትም ስትጋድ የሚከርመሽ አንተ ልጅ ነው ስትይ መጀመሪያ ጠንቀቅ ማለት ነበር። በቃ አንተ ደግሞ ከእንደ ፍልስፍና ገደል መግባት ትችላለህ። ለማንኛውም አመጣልሃለሁ፣ ግን ልጅ እንዳለ እንዳትረሳ። ልጅ ከእንደ ልጅሽ ገደል መግባት ትችያለሽ። እሺ ህሊና እያለች ግን የኔ ልጅ ገደል አይገባም። እሺ አንቺ ማትረድ ለህሊና እናገራለሁ እያልሽ ነው? እንዲያውም ድጋሚ በቃ ይቺ እኔ እደውልልሻለሁ። አንቺ አሁን ውጭ በቃ ሻይድ ማይሰልፍ ሁለተኛ ደግሞ ሁለተኛ ስለዚህ ርዕስ ካወራሽ ከልሻለሁ። እሺ አሁን ውጭ ግን አስብበት። ውጭ አንተ ተረጋጋ እንጂ ምን ሆነ? እንዴት ነው የምረጋጋው እንዴ? እና እንደዚህ በመሆን ምንም መፍትሄ አይገኝማ። ቆይ እንዴት ነው የምረጋጋው እንዴ? የት እንዳመጣችሁ ልጅ ነው ይልቀበላል እንዴ? አላልኩም እንዴ? እና ምን አድርግ ነው የምትለኝ እኮ? ተረጋጋ። አሁን አልተወኝ በቃ እሺ ምን አድርግ ነው የምትለኝ? እኔ ምንም አላልኩም፣ ግን እንደዚህ በመሆን ምንም መፍትሄ አታገኝም እኮ። መፍትሄ አምጣ። መፍትሄ ተረጋጋ። እሺ ቆይ ተረጋጋ። አንተ ጅል ነህ ልበል? እሺ ምን ላይ ነው ጅልነቴ? የትም ስትንዘላዘል ከርማ ያንተ ልጅ ነው ስትለኝ ዝም ብዬ መቀበል ነበረብኝ እንዴ? እስኪ መጀመሪያ ተረጋጋ። ቆይ እንዴት ነው የምረጋጋው? እንደዚህ በመሆን ምንም የምትቀይረው ነገር የለም። ተረጋጋ። እና መቀበል ነበረብኝ? አላልኩም። እና ምን አድርግ ነው ብትለኝ? አሁን በእናትህ ተወኝ በቃ። ያሰብከው ሁሉ ነገር ተበታተነ ማለት። ያሰብኩት ሁሉ ነገር አውቃለሁ። አሁንም ማስተካከል ትችላለህ። አሁንማ ምኑን አስተካከልኩት? ጥራትና በተረጋጋ መንፈስ አዋራት። ሌላ ምንም መፍትሄ የለም። የህሊናን ገንዘብ እኮ ሙሉ በእጄ ላስገባ ምንም አልቀረኝም ነበር። ደውልላታ ይሻላል እንዴ? እስኪ እሞክራለሁ። እንደዚህማ ሜዳ ላይ አልቀርም። እሺ አባቴ ነው አደርገው። ሄሎ ወይ ቤቲ፣ ሰላም አደርሽ? አለሁ ደህና ነኝ። ዛሬ መገናኘት እንችላለን? አዎ ሀሳብ ይቀየራል እኮ ልገናኝና ነው። የት? እኔ ጋር ነኝ። እሺ እጠብቅሻለሁ፣ እንዳትቆይ። ሀሳብን ቀይረሃል ብዬ ተስፋ አድርጋለሁ። አዎ ማለቴ ከተስማማ። በምንድን ነው የምንስማማው? እባክህ ማስወረድ የምችይበትን መንገድ እንፍጠርና ላግዝሽና አስወርድ። እኔማ የተረዳኸኝ መስሎኝ ነበር የመጣሁት። እኔ እኮ ለመረዳት የሞከርኩት፣ አንቺም ተረጅኝ እንጂ። እውነት የተረዳኸኝ ነው? ደስ ሲል እናት። ያላመንኩበትን ነገር እኮ ልርዳሽ እያልኩሽ ነው። አመንክም አላመንክም አይመለከተኝም። እሺ እሺ ምን አድርግ ነው? አሁን አሪፍ ወሬ ጀመርክ። አግባኝና አብረን እንኑር። አግባኝ? ዋው ደስ ሲል በላች። አንቺ ለስጋሽ ተሸቅለሽ አመጣሽ፣ እኔስ ለሰው ክብር ይኖር። እሺ ይኸውልሽ በክብር ነው እያዋራሁሽ ያለሁት። ወይም በረልስትሽና ጥፊ ከዚህ አይን ይጥፋሽ ሴጣን። እና የትም በመጣሽው ልጅ አፌ
አፌን ከፍቼ እንድቀበልሽ ትፈልጊያለሽ እንዴ? እና ለምን ጠራኝ? ይህንንም እኮ ትናንት ሰማሁት። በሆድ ያዝኩት ልጅ ያንተና ያንተ ብቻ ነው። እሺ ሚስታሩን ይሰማል። ምንም ባላለም ዝም በል አታባንተ። ላስረዳሽ። ቆይ ተረጋግጥ። ምንድን ነው ታስረዳኝ? ስለዚህ ነው እንዳለ የምታወሩት እኮ ላስረዳሽ። መጀመሪያ ዝም ብላ ነው እሷ የምትቀባጥረው። ዝም በል አንተ ራስህ። ሁልሽ ያደረግሽው ነገር ነው። ቆይ እሺ ምን አደረኩክ? ለምንድን ነው እንደዚህ ያደረከው? የጅብ ችኩል ቀንድ ይነክሳል አሉ። በል እኔ ወጥቻለሁ። ይሽኛታ ምን ይገትራል? እኔ ምንም አላውቅም እኮ። በጆሮ የሰማሁትን ነገር ለማስረዳት እየሞከርክ ነው እንዴ? እኔ ላስረዳሽ። ተወኝ። ስመለስ እዚህ ቦታ እንዳላገኝ እኮ ላስረዳሽ ነው። ተወኝ በቃ። እኮ መጀመሪያ አችሉ ማዳም ምን እያለሽ ነው? ግን ምን አልገባኝም። ቆይ አረብኛ ቋንቋ ለመናገር ነው እንደዚህ ድሎች እንዳልጠቀም ያደረገኝ? የአረብኛ ቋንቋ ለመቻልሽ ይሄን ያክል ያሳስብሻል? እንግዲያውስ ለስራ የሚጠቅምሽም እንዲሁም ደግሞ የአረብኛ ቋንቋ መናገር የምትችይበትን ብቁ ስልጠና ከኛ ጋር መውሰድ ትችያለሽ። ስልጠና ሙሉ ለሙሉ የንግግርና የመስማት ችሎታ ላይ ያተኮረ ሲሆን ምግብ ማብሰልና ማዕድ ቤት፣ ቁጥርና ገንዘብ በአረብኛ፣ የሰላምታና የትህትና ንግግር፣ የአሰሪዎችን ትዕዛዝ መረዳት፣ ጽዳትና ልብስ አጠባ፣ ቤት አያያዝ፣ ባለሽበትና በተመቸሽ ሰዓት ስልክሽን ብቻ በመጠቀም ስልጠናውን በዋትስአፕ ላይ ማግኘት ትችያለሽ።